ኢማም ማሊክ ኢብኑ አነስ ቤት ሲገቡ እኮ ካነ ሹግሉሁ ሻግል ትላወተ አልቁርአን አስበው መስጂድ ነብይ ቁጭ ብለው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቤት ሲገቡ ደግሞ ቃለ አላህ ነው። እነዚህ እንዴት ብሎ ጭንቀት ይገባል ቤታቸው? እንዴት ብሎ ስትረስ ይገባል? ቤታቸው ስትገባ ስትረስ ይለቃል እንጂ ከአላህ ጋር ያለ ሰው እኮ ስታየው እኮ ጭንቀት ይለቃል። አንዳንድ መሻይኾቻችን ሰላም ብለህ ፊታቸውን ስታይ ጭንቀት ይለቃል። ፊታቸው ላይ ያለው የተሐጁዱ ኑር የአዝካሩ ኑር በቃ እንዲህ ስታያቸው ከተረሳዋለህ። የት ነው ያለው? ዱንያ ላይ ያለው የት ነው ያለው ትላለህ። ሲማሁም ፊ ውጁሂሂም ሚን አፈር السجود من أثر السجود سوى الله يرجع كرمضان بفي سوى من هنا الله يرجع لا إله إلا الله فينبغي أن تحفظ العين أيوة كأين جمروا هون زمانات الله يبزع وانجل يا عيننا يملها سفون أنا يج يميسفوا فيسبوك لا تيك توك لا بلو يسفوا الله انفروا الله انفروا سوشيال ميديا لما تصفوا سوتش وين خير صعب تزعف لمن كموت كبوا على كوسوا نبوال መጥፎ ነገር ከጻፍ ሰው የሚያጣላ ነገር ከጻፍ ደም የሚያፈስ ነገር ከጻፍ ደም እየፈሰሰ ወንጀሉ ቀብር ይደርሳል። አጂብ አይደል? ኸይር ተናገርክ ሰሉ ዐለ ነብይ اللهم صل እስከ ቂያማ ድረስ ሰሉ ዐለ ነብይ ያል ሰላዋት ሲወርድ ሐሰናት ይጻፍልሃል ቀብር ላይ። አላሁ አክበር አላህ ያ ሰላም ያ ሰላም فينبغي أن تحفظ العين عن النظر إلى المكاره نعم ملاسا وعين المطبق واللسان عن النطق بما لا يعني لا إله إلا الله ما يتقم ناقر كما ناقر كوتبه ملاسان والأذن عن الاستماع إلى ما حرمه الله عز وجل جورهنا الله حرام رقوا الناقر طبق كما دامت فإن المستمع እኔ እኮ ቁጭ ብዬ ሰዎች ሲያሙ ሰውስ ያማሉ አለ ሁለት ሰው ቁጭ ብሎ ያሙ ነው አለ። እኔ አልተናገርኩም አለ፣ ግን እያዳመጥኩ ነበር አለ። እያዳመጥክ ነው ነው እስማ فإن المستمع شريك القائل አድማጭ የተናጋሪው ሸሪካ ነው ነው። ለهذا እንዲህ ስትሄዱ ለቅሶ ቤት ይሁን ሰርግ ቤት ይሁን እንዲህ ሰው ቁጭ ባለበት ቦታ ከመስመር ልክ ሊወጡ ሲሉ ሰሉ ዐለ ነብይ በላቸው اللهم صل عليه የሆነ ቁም ነገር ተናገር። ዳዒና ይኸው አንተ ወይ ዳዒና ወይ መድዑ ትሆናለህ። የሄድክበት ቦታ ወይ አንተ ወደ ኸይር ሰውን ትጠራለህ ወይ ሰዎች አንተ ወደ መጥፎ ይጠራሃል። ገፍላ ነው ብዙ ሰው ገፍላ ይወዳል። ሐሜት ነሚማ ቂለ ወቃል ቀይረው የማይቀየሩ ናቸው። ሰላሙ አለይኩም ወራህመቱላህ ብለህ ለካ ሂድ። ከዛ ቀልብህ ኑር ይጠበቃል። አማ እዚህ ቁርአን ቀርተህ አሁን ለቅሶ ቤት ቁርአን አለቀ አይደል ختم ጨረስ ወደ ዱዓ ተደረገ ቀጥ ብላ ወጣ። አሁን ይጨርሱና ቁርአን አንዳንዶቹ ቁጭ ብለው ወደ ሐሜት ውስጥ ይገባሉ። እስካሁን ያከበተውን እዛው ይጨርሰዋል። ለቅሶ ቤት ላይ ከሚታዩ ነገሮች መጠበቅ ያለበት አንድ ከአላህ ጋር ቁርአን እየቀራ ሞባይል መዘጋት አለበት። ዛሬ ስብሰባ ተራ ስብሰባ ሄዳ እኮ ሞባይል እኮ አትይዝም ወይ ከውጭ ወሰድብሃል ወይ አጥፋ ትባላለህ። ከአላህ ጋር ያ አዩሃ الذين آمنوا እያለ ለበይክ ማለት ሲገባ ቆይ ለቅሶ ቤት ነኝ ለቅሶ ቤት ማና የት ነው ይላል። صلى على النبي። ሁለተኛው ሱጁድ ስናረግ ሰይደተ ቲላዋ አንዱ ወደ ቤተል መቅደስ አንዱ ወደ ገርጂ አንዱ ወደዛ አላህ ወደ ካዕባ ነው ከዛ። ሶስተኛ ሱጁድ ስናረግ ያው ሱጁድ ስታረግ أعضاء السبعة عدل እነዚህ ግንባር ጉልበት አንዳንዱ ሱጁድ ሲያረግ ቁርአን እንዲይዘው የሚያጠፋው ጥፋቶች ናቸው። አንዱ ቁርአንን መድፋት መሬት ላይ አይ አንድ ነው። ሁለት በዚህ ተውና አራቱ መዝሀብ ከአራቱ መዝሀብ ውጭ በዚህ ሱጁድ የለም በዚህ እንዲህ ሱጁድ የለም። መፍሁም ለሰው ምን አለ ወይ ተራስ ላይ ብታረገው ወይ አጠገብ ሰይዳ እኮ 100,000 ሰይዳ ያለ መሰለ ቁርአን ላይ እኮ 14 እኮ ነው። አላህ ደግሞ ሰይዳ ምን ኩንታል ነው የምትሸከመው? ስንት ሰከንድ ናት? የኛ ሰይዳ ደግሞ ነቅረ ዶሮ አስጠጣ እስቲም ሰይዳ ሆነ ቁርአን ደፍተ ያ ሰላም። ሌላ ምራቅ ደግሞ እንዲያሉ እስኪ ጠይቁ ኢብኑ ሐጀር አልሀይተሚን ፉቃሃዎች ጋር ሄዳችሁ በምራቅ እንዴ አሁን አንዳንድ መስጂድ ላይ ጠቆሮ ሸቶ ሊቀደድ ነው ቁርአን እንዲህ አድርጓል እንደ ዲናችን
ወመን ዩዐዝም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ። ይኸው ቁርአንን ባከበርከው ቀድር ፓኪስታን ላይ ፓኪስታን በለው ህንድ በለው አደብ ሲሄድ ታየዋለህ በእግሩ ሄዳ የጠረጴዛ ይተዋል የቁርአን እኛ ቁርአን ከሌለበትም በእግራቸው አያልፉበትም። ቁርአን ሁሌ ቁርአን ቁጭ ስለሚያደርጉበት ሰው። ስለዚህ አባት ሐፊዝ ነው፣ እናት ሐፊዝ ናት፣ አክስት ሐፊዝ ናት፣ አያት ሐፊዝ ነው። ጠቅላላ እንዲህ ብታፍስ መንገድ ላይ የተወሰነ ሰው በድሮ ቆይቷል እኮ በአመት 50,000 ሐፊዝ ይወጣ ነበር። እኛ 50,000 ብር ነው የምናውቀው። ዩኒቨርሲቲ የሚያቀራ ፕሮፌሰሩ በቢዝነስ ብለው በምን ያቀራና ረመዳን ላይ ደግሞ استوت راسه واعتدل ብሎ አላህ ያሰግዳል። ያዳን ቁርአን ስታከብር እንዲህ ሆነ። ቁርአን ምናከብር አላህ ያርጋል። والأذن أن الاستماع إلى ما حرمه الله عز وجل فإن المستمع شريك القائل وهو أحد المختابين كهمتኞቹ አንዱ እሱ ነው አሉ አድማጭ ማለት ነው። وكذلك تكف جميع الجوارح أكالهم بملو كما تكف البطن لك هدهن رمضان لا صلوا على النبي በልባችን ያዳምጥች ልክ አሁን ረመዳን ላይ ምግብ አልበላም ጾመኛ ነኝ እንደ እንደ ሁላችን አልጠጣም እንደዛው አይን ጆሮ ሁሉም መጠበቅ አለብህ። ለዚህ የሚያግዝህ ወይ خروج في سبيل الله ወይ ኢትካፍ መስጂድ ገባ አው ዑምራ አው ከقدر الحاجه ስራህ زيارة الزمل زيارة صدقة ولا زكاة لما كفافل لخير بايخون اقرأ التبزة بزوء التبزة آخر الزمن الله هذا زمان السكون ولزوم البيوت والرضا بالقول إلى أن تموت. هي زمنكو أمانة دعوة وسلالة دعوة ما درك أمانة سلونا نجي كبيت أسوتال ندي